የ12ኛ ክፍል ተፈታኝ ከሆናችሁ ዛሬ የምነግራችሁን ሁለቱን ነገሮች በስነ ስርዓት አፕላይ የምታደርጓቸው ከሆነ ይህንን ፈተና በተሻለ ውጤት ማታልፉበት ምንም አይነት ምክንያት አይኖራችሁም። ከሁሉም በፊት እንድታቆልኝ የሚፈልገው ነገር ግን ምንድነው ዩኒቨርሲቲ መግባትም አለመግባቱም ሁለቱም ኖርማል እንደሆኑ ነው ማለት ነው። ዩጋይስ ራሳችሁን አታስጨንቁ በደንብ። ዛሬ የምነግራችሁ ቲፕ ለምንድን ነው የሚጠቅማችሁ? አትሊስት ያነበባችሁትን ነገር እንድትሰሩ ነው። የመጀመሪያው ትልቁ ነገር ምንድነው? እምነት ነው። ለራሳችሁ ጥሩ ነገርን ንገሩት። አትሊስት ያነበባችሁትን ነገር እንደምትሰሩ ማለት ነው። ይህን ያልኩት በምክንያት ነው። እኛ ግቢ ማለት ነው ስንፈተን በጣም ቀለሜ የሚባሉ ልጆች አሉ እና ማለት አንዳንዴ እንደዚህ ይወድቃሉ ብላችሁ ማታስቡ ተማሪዎች ምናምን አሉ። ማለት ሁሉም ነገር የሚሆን በፈጣሪ ፍቃድ ነው። ቢሆንም ግን ፈጣሪም እኮ ጥሩን እንድንመኝ ነው አይደለ የሚነግረን። ግን ልንገራችሁ እንዴት እንደሆነ ታሪኩን። በነገራችን ላይ እኛ ግቢ 3 ሴት ነው ያለፈው። አንዷ እኔ ነኝ፣ አንዷ ደግሞ ጓደኛዬ ናት፣ አንዷ ደግሞ አለች ሌላ። እና ዩጋይስ ማለት እኔ እውነት ለመናገር ማለት ነው አንብቤ ያለው ግን የሆነ የነሱን ያክል አንብቤ ያለው ብዬ አስቤም አላቅም። ማለት በጣም የሚጠበቁ ተማሪዎች ማለት ያውቃሉ እኮ ትምህርቱን። ግን የሆነ አንዳንድ ነገር አሁን የምነግራችሁን ነገር ካለማድረግ ነው፣ ፊክስ ካለማድረግ የመጣ ስህተት ይመስለኛል እኔ። ምክንያቱም ዩጋይስ በጣም ነው የሚያውቁት፣ በጣም ነው የሚችሉት። ግቢ ላይ በቃ ማለት ከ9ኛ ጀምሮ የምንጠብቃቸው ተማሪዎች ነበሩ 12ኛ ክፍል ላይ ማለት ነው። ግን ጋይስ ውጤት ሲመጣ እንደዛ አይደለም። እና ምንድነው እነኛ ልጆች ምን ሲሉ ሰማለሁ መሰላችሁ? እኛ እኮ አናልፍም፣ እናንተ ናችሁ እንጂ የምታልፉት፣ እናንተ ናችሁ እንጂ 24 ሰዓት እያነበባችሁ ምናምን። ማለት እነሱ እኮ የሆነ ገባችኋ የሆነ ነገር ሙድ ለመያዝ ነበር እኛ ላይ። ግን የሆነውን ገዝፋት አያችሁ አይደለ? ለቀልድም ቢሆን ማለት ነው እግዚአብሔርን ነው የምላችሁ፣ ምንም ነገር ካፋችሁ እንዳይወጣ ራሳችሁ ላይ በቃ ያነበባችሁትን ነገር እንደምትሰሩ እመኑ። እኔ ይህንን የምነግረው ያው እንደነገርኳችሁ ከራሴ ኤክስፒሪየንስ ነው። ዩ ጋይስ ፕሊዝ በእናታችሁ። እኔ ለምሳሌ በሆነ ትምህርት በጣም ባዮሎጂ፣ ኬሚስትሪ ምናምን በጣም ሰርቻለሁ፣ በጣም ከፍተኛ ማለት ነው። ግን ደግሞ ማትስ ደግሞ እኔ በጣም ትንሽ ዝቅተኛ ነበር። እና አያችኋ አንዱ ከፍ ካለ አንዱን ይይዝላችኋል ውጤት፣ እንደዛ ነው የሚያደርግላችሁና እኔ ዩ ጋይስ ማትስ ማለት ነው ማለት አውቃለሁ በደንብ እንዳላነበብኩ፣ ግን በሌላኛው ትምህርት እንደማካክስ አምን ነበር። ግን እነሱ ማለት ማትስ በሉት ፊዚክስ በሉት ምንም አይችሉት ነገር የለም እኮ። ግን ለምን እንደዚህ ሆነ ይመስላችኋል? የሚናገሩት ቃል ካፋቸው የሚወጣው ቃል ያነበባችሁትን ነገር እንደምትሰሩ እመኑት። ፒሪድ በቃ አለቀ። ሌላ ምንም በነገራችን ላይ ከተፈተናችሁ በኋላ ታያላችሁ። ሁለተኛው ደግሞ ምንድን ነው? ልክ ፈተና ሩም ስትገቡ ማለት ነው ላይክ የክላስ ፈተና እንደምትፈተኑት ነገሩን ቀለል አድርጋችሁ ማለት ነው። ምክንያቱም ዩጋይስ አይምሯችሁ ምን ያክል ፓወርፉል እንደሆነ ታውቃላችኋ። እናንተ የነገራችሁትን ነገር ነው በሰውነታችሁ ላይ የሚያንጸባርቀውና ለምሳሌ በጣም ከፈራችሁ ምናምን የለም እጃችሁ ይንቀጠቀጣል፣ ሰውነታችሁ ያልባችኋል ምናምን ነገር። ይሄ የሚሆነው ምንድነው? አይምሯችሁ በሚልከው መልእክት ነው። እናንተ ምንድነው ማድረግ ያለባችሁ? በመጀመሪያ ነገሩን ቀለል አድርጋችሁ ካያችሁት ማለት አንዳንዴ እኮ ያው ከባድ ጥያቄዎችም ያው ፈተና ሲባል 3ቱንም አይነት ተማሪ ያመዛዘን አይደል? በጣም ዝቅተኛ፣ መካከለኛና ከፍተኛ የሆነ ማለት ነው። ግን እናንተ በቃ ታካብዱት፣ የሆነ ቀለል አድርጋችሁ ክላስ ፈተና እንደምትፈተኑ አድርጉና እስኪ ጀምሩት። እኔን ምን አለች በሉኝ። እኔ ይሄንን የምነግራችሁ ዝም ብዬ አይደለም ዩጋይስ፣ እኔ እንደነገርኳችሁ ነው። እኔ እንደውም የመጀመሪያ የብርሃኑ ተማሪ ነበርኩኝ ማለት መጀመሪያ ዩኒቨርሲቲ ገብተን የተፈተንን ማለት ነው ዩጋይስ። በቃ ይሄን አሁን 2 የነገርኳችሁን ነገሮች አንደኛ ያነበባችሁትን ነገር እንደምትሰሩ እመኑ። ከዛ ውጪ ደግሞ ለራሳችሁ ጥሩ ነገር ተናገሩ። እኔ ግን የዛን ሰዓት እምነቴ ምንድን ነው አትሊስት ያነበብኩትን ነገር ማቀውን ነገር እንደምሰራ በጣም 100% እርግጠኛ ነበርኩኝ። 100% በቃ ላይክ ለራሴ እንደዚህ መጥፎ ቃል አልናገርም። እንደውም ምን እንደምል ልንገራችሁ፣ ጓደኛዬ ጋር ማለት ነው
ጓደኛዬ እኔና አንቺ ያልፈን ማለት ነው እዚህ ጋር ፎቶችን ይለጠፋል። እኔን ምን በይኝ እያልኳት ነበርና እሷ ራሱ እንዴ ጽቤ እሺ አንቺ ያልሽው ይሁን ምናምን እያለች ነበር እና ዳፍሽ ይሁን ምናምን እያለች ነበር እና ግን ይሄው ፎቶችን ተለጠፈ ፋይናሊ ካለፍን በኋላ ማለት ነው። ማለት አንዳንዴ ህይወት ላይ ማለት ነው የሆነ በጣም ቀላል ናቸው ብላችሁ የምትንቋቸው ነገሮች በጣም ትልቁን የህይወታችሁን ፓርት የሚይዙ ነገሮች ናቸውና በጣም ጥንቃቄ ብታደርጉ እላለሁ። እነኚህ ሁለት ነገሮች ላይ ከጠቀማችሁ እንግዲህ ተጠቀሙበት። ምክንያቱም እኔ ከራሴ ኤክስፒሪየንስ ነው የነገርኳችሁ። አትሊስት አፕ ላይ ብታደርጉት አሪፍ ነው ብዬ አስባለሁ። ጋይስ ፋይናሊ ምን ልላችሁ እወዳለሁ፣ ያነበባችሁትን ነገር ተረጋግታችሁና አስተውላችሁ እንዲሰሩ ነው ማለት ነው። ለዩኒቨርሲቲ አንዳንድ ቪዲዮዎች እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ያስቀምጡልኝ። ባይ